ውድ የዩቱብ ቤተሰቦቼ እንዴት ናችሁ? ዛሬ ስለ አስገራሚው እንስሳ አክሶሎቶስ እናወራለን። እስከ መጨረሻ አብራችሁን ቆዩ። አክሶሎቶስ የሰላማንደር ቤተሰብ አካል ናቸው። ነገር ግን ሌሎች የሰላማንደር ቤተሰቦች እንደሚያደርጉት ከጊዜ በኋላ ወደ መሬት አይወጡም። አክሶሎቶስ ዘውትር በውሃ ውስጥ የሚኖር ተንሳፋፊ እንስሳ ነው። ይሄ እንስሳ ሙሉ ሕይወቱን የሕፃን ቅርጽ ይዞ ነው የሚኖረው። በዚህ ምክንያት ኒውቲኒ በመባል ይታወቃል። በጣም የሚገርም ነው። አክሶሎቶስ በሜክሲኮ ከተማ ውስጥ ይገኛሉ። ነገር ግን ዛሬ በዱር የሚገኙ አክሶሎቶስ በጣም ጥቂቶች ብቻ ናቸው። አብዛኛዎቹ በሰዎች ቤቶችና በመስታወት ውስጥ ይገኛሉ። ይህ እንስሳ በአሁን ጊዜ በጣም አደጋ ላይ ያለ እንስሳ ነው። የእነሱ መቀነስ ምክንያቶች የመኖሪያ ቦታ ጥፋት፣ በውሃ ውስጥ የንጽህና ችግር እና ጸረ እንስሳ ወረርሽኝ የመሳሰሉት ናቸው። አስገራሚውና አስደናቂው ነገር ደግሞ አክሶሎቶስ ከሁሉም እንስሳት የተለዩ ናቸው። እነሱም አካላቸው እንኳን ቢጎዳ እንደ እጅ፣ እግር፣ የልብ ክፍል እና አንዳንድ ጊዜ ዓይን እንኳን እንደገና ማብቀል ወይም ማቋቋም ይችላሉ። አይገርምም? ይህን ነገር ሌላ እንስሳ ማድረግ አይችልም። አክሶሎቶስ በተለያዩ ቀለሞች ይገኛሉ። እንደ ምሳሌ ብርቱካናማ፣ ነጭ፣ ቀይ ዓይኖች ያላቸው ነጭ ቆዳ እንዲሁም በተፈጥሯዊ ሁኔታ ግራጫ ቀለም ይኖራቸዋል። የሕይወት ዘመናቸው ከ10 እስከ 15 ዓመት ሲሆን ሙሉ ርዝመታቸው ደግሞ ከ23 እስከ 30 ሴንቲሜትር ይሆናሉ። ምግባቸው ትናንሽ ዓሳዎችና ትናንሽ የውሃ እንስሳትን ይመገባሉ። ስለ አክሶሎቶስ እንስሳ አስገራሚው መረጃ ይሄን ይመስላል። በቀጣይ ቪዲዮአችን ላይ ደግሞ ሌላ አስገራሚ እንስሳትን ይዤላችሁ መጣለሁ። ስለዚህ እባክዎትን በቀጣይ ቪዲዮ እንድንገናኝ ቻናላችንን ሰብስክራይብ ማድረግ እንዳይረሱ።